ኑራ እኔ ፉል ነው የምበላው። ፉል በሽንኩርት አድርጌ ሰላጣ አድርጌ በቂጣ ነው እንጂ ደግሞ እሽ ነው የምትበይው? ለምን ጾምሽ ነው? ሩዝ ለምን አልሰራሽም? ለምንድን ነው አንቺ ሩዝ የምትበይው? የሚሰራው ሩዝ ነው። ይሄንን ኩብስ ብዙ እንትሮች ትጋግሩታላችሁ አይደለ? በቃ የመሪያም ቅመም በሉት። በተለይ ሳውዲ ያላችሁት ፉል የሚበላችሁ ሽንኩርት ታረጉና ከዛ ቲማቲም አድርጋችሁ እንደዚህ ነው አረቦች የሚበሉት። ሳውዲ እንደዚህ ነው የሚበሉት። እዚህ ጋር እኔ ማርያም እንኳን አትበላም እንደዚህ። ይሄ ሰላጣ ያንቺ ነው። ብኝ ኑራ አንቺ እዚህ አብረን እንብላ። እንግዲህ ብቻ ትበላለች። እዚህ ነው የምንበላሽ። ስጣፍጥ አይቻልም። ኢትዮጵያ ውስጥ ፉል እንደለ ታውቂያለሽ? ውድ እኮ ነው አለ፣ ግን ይሸጣል። ስንት? አንዱ ቆርቆሮ 70 ብር ነው መሰለኝ። ግን ማዘጋጀት ይቻላል አይቻልም? ያዘጋጀችውና ቁርስ እኮ ልብላሽ ወደ 100 ምናምን ብር ከነሻዩ ከነ እንትን 170 ብር። ምንድን ነው የሚበላው? በዳቦ ወይኔ ድሬዳዋ ሄደሽ ታውቂያለሽ? ድሬዳዋ እኮ ይሄ ነው ምግቡ። ጅጅጋ እሱ ነው አለ። ፉል እንብላ። አቤት ፀጉሬ፣ አቤት ፀጉሬ። ጅጅጋም ፉል አለ እንዴ? ጅጅጋ ግን ፉል እንዳለ አላውቅም። ምን አነሰሽ? ተመስገን አምላክ። አሁን ማዳማችን ትመጣለች፣ እግራችን ይቀጥናል፣ ተግረረረ እንውላለን። ስራ ባለቤታችን ሲባል ሳህኑን ለራሱ የት የሚያስቀምጡት አላውቅም። ለምንድን ነው ወሬ በእጅሽ መበይ? አልችልም። ስሞች ብቻቸው ይሆን ይክረምናትን ያስለመደች በእጅ እሱና ነው በእጅ ብላት ይክረምናት ያስለመደኝ ይክረምና ዲና እሷ ብትሞት በማንኪያ አበላች። ምንድን ነው በእጅ አበላ ጋይስ ሲበላ ምላስ አውጥቷ በሰባት ሰዓት ፉል ትበላለች። ጅግና ጀንበር ሲባል ሰምተሽ ታውቂያለሽ? ቶሎ የሚመሻው
ትናንሽ ነው የሚመጡት ብለዋል። ስለዚህ ቶሎ ነው የምንተኛው። ካዩን ሻንጣ ውርድ ይሉናል። ቢሌል ማታ ነው አለኝ። አሁን ውስጥ አጽድተና ምንም የቀረም የለም። ልጁ ሲነሳ ክፍሉ ብቻ የመጣልኝ ሽንት ቤት አቆሻ መጀመሪያው የከፋ ቆሻሻ ከሌለ አንድ ቆሻሻ ችግር የለም። ሴትዮዋ ሽንት ቤት ነው የምትጠቀመው። ሴትዮዋ ሽንት ቤት ነው የሚጠቀመው። ሁለት ሽንት ቤት ብቻ ነው ያለው። ታችም እኮ ሁለት ብቻ ነው። ታችማ ሁለት ወንድ ብቻ ነው። ሶስት ነው። ሁለት ነው። ሴትዮዋ ክፍል ለምን ትጠቀማለች? በዛ እኮ በር አለ እና ሴቶቹ ጋር ቁልፍ ነው። ከውስጥ እኮ ይቆልፋል ሴቶቹ። በዛ እኮ መንገድ ነው እሱ። የሴትዮዋ በዛ ጋር ከሚሄድ እሱ እዚህ ጋር ከፍቶ ይገባል። ሴቶቹ እኮ ቁልፍ አላቸው። የሴቶቹ በር ቁልፍ አለ። አይፈልግም። ሲጀመር ጫማም እዛ ነው ያለው ሴቶቹ ጋር ነው። ነውር እኮ ነው ሴት ሽንት ቤት መጠቀም። ወንድማቸው አይደለም ጫማ እዛ ነው። የሶስት እግር ጫማ እኮ ነው ያለው እዛ ነው። የወንድ አንድና የሁለት ሴት። ስርዓታችሁ በጣም ደስ ይለኛል። ወይ ሲከባበሩ አንቺ እኔ አሁን ሁለት ዓመት ጨረስኩኝ። አንተ ተጣጣ ያለው አስተዳደግ እኮ ነው። አንደኛው ሲመጣ ብድግ ብሎ ሲሳሳሙ የምታያት አንድ ቀን አስተዳደግ እናታቸው ተቂጣቸው ተቂጣ ብድግ ብሎ ሰላም ትላቸው። እናታቸው ተቂጣ ብድግ ብሎ ሰላም ትላቸው። ልጆቹ ለልጆች ትመስላለች ነው በጣም አስተዳደግ ትጠያለሽ። ፍቅር ሚስቱን ጥሎ ሊሄድ ነው። ሚስቱ ብርቅ ናቸው። አንቺ ባልሽ ሶሻል ሚዲያ ከባልሽ ጋር ስንት ዓመት ተቀምጣችሁ? ከባልሽ ጋር 3 ወር እና እንዴት ብሎ ልጅ ሁለት ወለድሽ? ልጅቷን ማርገዜን ሰራት 2 ወር አካባቢ ተጣላ። ልጅቷ 3 ወር ያለች ነው። ከዛ አርገሻለሁ ብዬ ነገርኩት። አላቅልሽም ማለት አውቆ ማለት ነው። ምን እንዲያሳይ እንዲያለ እኔ ደግሞ ጅላዋ ሞኞ ነው እንደዚህ አለ ብዬ ተወጣሁ። እሱን እንዲያናዘ ሌላ ላገባ ነው አለ። መግባት አለ ገደሉን ግባ ከመጣ ልጅ ፈጣሪ አለ የፈለክበት መግባት ትችላለህ። እዛ እናቴ ጋር ላይ እናቴ ጋር መጣሁ። ቃላው ቃላው ተጣላን። እሱ ሚስት አመጣ